ወሬ ነጋሪ ጤና ይስጥልን። የፊልም አዘጋጆቻችንን የካሜራ አይንና ጽሑፍን የምንፈትሽበት ከፊልም ዓለም ዝግጅታችን ጀመረ። ለዛሬ መሰናዷችን የባለ ታሪኩ ወሬ እውነት ለመናገር ስንቅ ይሆናችኋል ብለን በማሰብ ወሬ ነጋሪ ፊልምን ያሰናዳንላችሁ ሲሆን እስከ ወሬያችን መገባደጃ ድረስ አብራችሁን ሁኑ። እውነት ላይ የሚያጠነጥነው ይህ ውሸት ለምን ታሪክን ሐሳቡን ጠንስሶ ወደ ምስል የቀየረልን ደራሲና አዘጋጅ ዳግማዊ ይርጋ ሲሆን ይህን 1 ሰዓት ከ38 ደቂቃ የሚፈጅ ፈገግ የሚያስብል ቁም ነገር አዘል ፊልምን ቀኛዝማች ፊልም ፕሮዳክሽን የካሜራ ስራውን በሚፈለገው የጥራት ልክ ቀርጾ በማቀናበር ለተመልካች አቅርበዋል። በፊልሙ ላይ ታሪኩ ብርሃኑ ባባ፣ ዘላለም ይታገሱ፣ ናርዶስ አዳነ፣ ሸዊት ከበደ፣ አቤል ተሾመና ሌሎችም እንደ ታሪኩ ሐሳብ አንዱ እውነትን አንግሶ ውሸትን ለመቅበር ሲሯሯጥ፣ ሌላው ደግሞ የውሸት ችቦን በአደባባይ ለማብራት በመሮጥና በማጀብ በትወና የተሳተፉ ተዋናያን ናቸው። የፊልሙ ሐሳብ በውሸት ጭቃ ተቦክተው ከህብረተሰቡ እየዘረፉ ከሀብት ማማ የተሰቀሉ አጭበርባሪ ግለሰቦችን ባለው የቴሌቪዥን ፕሮግራም ላይ በማቅረብ አንስቶ ከትቢያ በሚከታቸው ጋዜጠኛ ህይወት ላይ የሚያጠነጥን ነው። ለስራው የታመነው ይህ ጋዜጠኛ ያገኘውን መረጃ ሳይሰስት እውነትን አንግሶ በውሸት መካነ መቃብር ላይ ለመፈንጨት ቢሞክርም ሽንገላ እንደ ኮሶ ተግተው እውነት ባቅለሸለሻቸው እንግዶች የሚደርስበት ፈታኝ የህይወት ገጠመኝ ላይ ትኩረቱ ያደርጋል። በውሸት እርሾ ተቦክተው ተጋግረው ያበጡ ውሸታሞችን ከተሰቀሉበት ማማ በእውነት መርፌ ወጋ አድርጎ በማፍሰስ አንስቶ እየፈጠፈጠ ወደ ትቢያ የሚከተው ይህ ፊልም ከሰውኛ አስተሳሰብ ያፈነገጠ ለሙያ የሚከፈል መስዋዕትነት፣ በጋራ በደላችን ላይ አብረን መቆም እንደማንችል፣ ተዳፍኖ የተቀመጠ የፍቅር ግለት ከተገቢው ሰው ጋር በተገቢው ቦታ ተቀጣጥሎ ሊነድ እንደሚችል፣ አትንኩኝ ብሎ የተቀመጠ ብሶት የወለደውን ማህበረሰብ በህልውናው ከተመጣበት ፈንቅሎ ሊወጣ እንደሚችል፣ በውሸት መንሰላል ወጥተው በህዝብ እንባና ላብ ውስኪ የተራጩ ከሀብት ማማ ተሰቅለው ድሃውን ሽቅብ የሚመለከቱ ሀብታሞች የጨነቀለት ማህበረሰቡ መግቢያ እንደሚያሳጣቸውና ከድሃ ማህበረሰብ ፈልቀው በህዝብ ጫንቃ ላይ ተቀምጠው በሐቅ ማገልገል ተስኗቸው በህብረተሰብ ኑሮ የሚሳለቁ ባለስልጣኖች የሰፊው ህዝብ እንባ አንድ ቀን ወደ ዝናብ ተለውጦ ጠራርጎ እንደሚወስዳቸው በአጽንኦት ሊነግረን ችሏል። በስራው የማይለግመው ታታሪው ጋዜጠኛ ከስራው ባሻገር ወደፊት በፍቅርም ውጤታማነቱን ለመግለጽ በህይወቱ የጎደለውን የፍቅር ህይወት በእንስቷ ፍቅር ሲሞላለት ቀጣይ መንገዱ የሰመረ እንደሚሆን ሲስማት ስኬታማነት በሚል የመጽሐፍ የውጭ ሽፋን መከለሉ አዘጋጁ ታሪኩን እንድንረዳ ጥሩ ማሳያ ተጠቅሟል ማለት እንችላለን። ታሪኩን ወደ ምስል ከመቀየር ረገድም አዘጋጁ በመንገድ እየሄዱ ያሉ ትዕይንቶችን በእጅ መቅረጽ ተጽዕኖ ሳቢያ ከተፈጠረ ዓይንን ሊረብሽ የሚችል የንቅናቄ ምስል እክል ውጪ የፊልሙን የምስል ጥራት ለማሳደግ የተጠቀማቸው የከለር ማስተካከያ፣ የቦታ መረጣና የመብራት አጠቃቀሙ እያንዳንዱ ትዕይንቶች መልእክት ከማስተላለፋቸው ባሻገር ለዓይን እንዲማርኩ አድርጎ በጥሩ ሁኔታ ለመስራት ችሏል። በድምጽ በኩልም ከስሜት ማጎያ ባለፈ የፊልሙን ሐሳብ የሚያነሳ የራሱ የማጀቢያ ሙዚቃ አዘጋጅቶ ታሪኩ ትኩረት እንዲስብ ለማድረግ እንደቻለ ያሳያል። በዚህ ፊልም ላይ መነሳት የሚገባው ነጥብ የጋዜጠኛው አለቃም ሆነች የተበደሉ የህብረተሰብ ክፍሎች እውነት ሲነገር ጀርባ ሲሰጡ ቆይተው ያለምንም አንደርዳሪ ኃይል በአንዴ የእውነት አርበኛ እንሆን ብለው መነሳታቸው የታሪኩን አሳማኝነት ከጥያቄ ውስጥ ሊከተው የሚችል ሲሆን፣ በሌላ በኩል ደግሞ የታሪኩ ባለቤት እውነት ተናጋሪው ጋዜጠኛ ከባለ ሀብቱ በነበረው የፕሮግራም ቆይታ በፒንሳ ጥፍሩን አንስተው በከፈሉት ደሞዝ ቆስሎ ታሽጎ ቢገባም በሚቀጥለው ቀን የቁስሉን ተጽዕኖ ወይም የታሸገበትን ፕላስተር አለማየታችን የታሪክም ሆነ የሜካፕ ቀጣይነቱን ይሰብረዋል ብለን ጥቆማ መስጠት እንወዳለን። በመጨረሻም የፊልሙ ሐሳብ እንደተሰጠው ርዕስ ፍሬ የሌለው ተራ ወሬ ሳይሆን በውሸት እርሾ የተቦኩ የማህበረሰብ ክፍሎችን ስለ እውነት ቆም ብለው እንዲያስቡ በማድረግ ተዝናንተው ቁም ነገር የሚያፍሱበት ስለሆነ ተጋበዙልን እያለን ስንሰነባበት ከፊልሙ ላይ ቀልባችን ያረፈባቸውን ትዕይንቶች በመጋበዝ ሲሆን በሌላ ከፊልም ዓለም ዝግጅታችን እስክንገናኝ ድረስ ቸርቸሩን ተመኝ።